ሰይጣን ለመልካም ነገር ለምን ያዘገየናል ብለን ብንጠይቅ መልሱ በሶስት በአራት ምክንያት ነው። የመጀመሪያው ይሄንን ነገር ማድረግ የማይችሉበት ጊዜ ድንገት ቢመጣ ብሎ አስቦ ነው። ማድረግ የማይችሉበት ጊዜ ቢመጣ መጽሐፈ መክብብ ምዕራፍ 12 ቁጥር 1 ጀምሮ የሚያስረዳው ይሄን ነው። በወጣትነት ዘመንህ ፈጣሪህ እግዚአብሔርን አስብ ይላል። ወገብ ሳይጎብጥ አካልህ ሳይጎዳ ማሰብ በምትችልበት ጊዜ እግዚአብሔርን አስብ ይላል። ስለዚህ የማይሰራበት የማይሰግድበት ጊዜ ይመጣል ብሎ ስለሚያስብ ዛሬ ያስቀጥረዋል ማለት ነው። ነገ ታሞ የማይሰግድበት አርጅቶ የማይሰግድበት ጊዜ ይመጣል። ነገ አቶ የማይመጸውትበት ጊዜ ይመጣል። አሁን እያለው አያስመጸውተውም ማለት ነው። ሁለተኛ ደግሞ ከክፉ ነገር ቶሎ እንዳንላቀቅ የሚያደርገን ሰይጣን ለምንድን ነው የሚያስቀጥረን? ለምንድን ነው? በአንድ ጊዜ መቼም መለወጥ አይቻል፣ ቀስ ቀስ ብዬ ነው እያለ ክፉ ነገሮቻችን እንደ ዘመድ አንለቅም ብለን ይዘናቸው እንድኖርም የሚያደርግበት ምክንያት ለምን ይመስላችኋል? የዚህ ምክንያቱ ደግሞ ይሄንን ነገር ክፋት ሳይላቀቁ ድንገት እግዚአብሔር ሊቀስፍልኝ ይችላል ብሎ አስቦ ሲቀስፍልኝ ይችላል፣ እግዚአብሔር ተቆጥቶ ሊቀስፋቸው ይችላል ንስሐ ሳይገቡ ብሎ ስለሚያስብ ሁልጊዜ ክፋታችን ውስጥ እንድንቆይ ያደርገናል ማለት ነው ሰይጣን። ሌላኛው የሚያዘገየን ለምን ይመስላችኋል? ሁሉም ነገር ባለበት እንደማይቀጥል ያውቃል። መልካም ነገሮች ሁሉ ይለወጣሉ። አሁን አንድ ነገር ለምሳሌ ብነግራችሁ በጣም ትልልቅ የምናከብራቸውና ቅድስና ያላቸው አንድ ቀን እጄ መስቀላቸውን እሳለማለሁ እያልናቸው ሞት የወሰዳቸው አባቶች አሉ የሉም? አሉ ማለት ነው። ስለዚህ መልካም ነገሮችም የሚታጡበት ጊዜ ይኖራል ብሎ ይገምታል ሰይጣን።